ሰላም እንዴት ናችሁ ቤተሰብ? በዛሬው ቪዲዮአችን ደግሞ የምናየው ስትሪም ኦርደር ማፕ ፕሪፓሬሽን ዩዚንግ ዲጂታል ኤሊቬሽን ሞዴል ኦር ዲም ኦን ArcGIS ሶፍትዌር የሚለውን ይሆናል። ArcGIS ሶፍትዌር ላይ ስትሪም ኦርደር ማፕ ፕሪፔር ለማድረግ ሁለት መሰረታዊ ነገሮች ያስፈልጋሉ። የመጀመሪያው ዋተርሼድ ባውንደሪ ሲሆን ሁለተኛው ደግሞ ዲም ኦር ዲጂታል ኤሊቬሽን ሞዴል ነው። ስለዚህ በዛሬው ቪዲዮአችን እነዚህን ሁለት መሰረታዊ ነገሮች ተጠቅመን ArcGIS ሶፍትዌር ላይ እንዴት ስትሪም ኦርደር ማፕ ፕሪፔር እናደርጋለን የሚለውን እናያለን። ስለዚህ በመጀመሪያ ArcGIS ሶፍትዌራችንን እንከፍታለን። ዘን ፕላስ አይኗን ክሊክ በማድረግ ዋተርሼድ ባውንደሪያችንን አድ እናደርጋለን። ዋተርሼድ ባውንደሪያችን ይህን ይመስላል። እዩት፣ ዋተርሼድ ባውንደሪያችን ይህን ይመስላል። ከዚህ በመቀጠል ዲጂታል ኤሊቬሽን ሞዴላችን ኦር ዲማችን ነው የምናመጣው። ይህ ዋተርሼድ ባውንደሪ የሚገኘው ሳውዝ ወሎ ዞን ስለሆነ ሳውዝ ወሎ ዞን ዲም አድ ላድርግ። ከዚህ በኋላ ምን ማድረግ ነው የሚጠበቅብን? በዋተርሼዳችን ልክ ዲጂታል ኤሊቬሽን ሞዴላችን መቁረጥ አለብን። ይህን ለማድረግ አርክ ቱል ቦክስ ገብተን ስፓሻል አናላይዝ ቱል ኤክስትራክት ዘን ኤክስትራክት ባይ ማስክ ዳብል ክሊክ ኢንፑት ራስተር ሳውዝ ወሎ ዲም input raster or feature mask data watershed boundary then okay. ኤክስትራክት ሆናለች። ከዚህ በኋላ ፊል ማድረግ አለብን። ሃይድሮሎጂ ፊል ኤክስትራክት ያደረግናትን ፊል እናድርጋት። ፊሉ ጨርሷል። ከዚህ በኋላ ፍሎ ዳይሬክሽን ለፍሎ ዳይሬክሽን ኢንፑታችን ፊል ነው። ዘን ፍሎ አኮሞዴሽን ለፍሎ አኮሞዴሽን ኢንፑታችን ፍሎ ዳይሬክሽን ነው። ዘን ፍሎ አኮሞዴሽን ላይ ራይት ክሊክ በማድረግ ፕሮፐርቲ ገብተን ሲምቦሎጂ ክላሲፋይድ ክላሲፋይ ክላስ በመግባት ለሁለት እንከፍለዋለን። 700 አፕላይ ኦኬ። እዩት፣ ስትሪሞቹ በደንብ ይታያሉ። ኦርደሮቹን ለመክፈል በኋላ ለማውጣት እዩዋቸው፣ በደንብ ነው የሚታየው። ዘን ከዚህ በኋላ የምናደርገው ስፓሻል አናላይዝ ቱል ገብተን ማፕ አልጀብራ በመግባት
ራስተር ካልኩሌተር በመጠቀም ካልኩሌት እናደርገዋለን። ፍሎ አኮሙሌሽኑ ነው ካልኩሌት እናደርጋለን። ፍሎ አኮሙሌሽን ግሬተር ዛን 700 ነው ያልነው። ኦኬ መጀመሪያ ስትሪም ኦርደሩን ክላሲፋይ ከማድረጋችን በፊት ራስተር ካልኩሌተር በመጠቀም ፍሎ አኮሙሌሽን ካልኩሌት ማድረግ አለብን። አመጣልን። ከዚህ በመቀጠል ሃይድሮሎጂ ገብተን ስትሪም ኦርደር ኢንፑት ስትሪም ራስተር ካልኩሌተሯን እናስገባታለን። ፍሎ ዳይሬክሽን ራሱ ይገባል። ስትሪም ኦርደሩን ቆራርጦታል፣ ሊታያችሁ ይችላል። ስለዚህ እዩት፣ እንደምታዩት ስትሪም ኦርደሩን ቆርጦታል። ከዚህ በኋላ የምናደርገው ይህ ራስተር ነው፣ ወደ ቬክተር እንቀይረዋለን። ኮንቨርሽን ቱል ፍሮም ራስተር ቱ ላይን ስለሆነ ወደ ፖሊ ላይን ነው የምንቀይረው። ኢንፑት ራስተር ስትሪም ኦርደር ነው። ዘን ስትሪም ኦርደር ኦርደር ኦኬ ስትሪም ኦርደራችን ወደ ፖሊ ላይን ተቀይሯል። እዩት፣ ዋተርሼድ ባውንደሪያችንን ቴክስ እናደርገው። ዋተርሼድ ባውንደሪያችን ላይ እዩት፣ ስትሪሞቹን እያንዳንዳችን ይታያሉ። ስትሪም ኦርደሩን ከዚህ በኋላ ቪዚብል እንዲሆን ለማድረግ ስትሪም ኦርደር ላይ ራይት ክሊክ አድርገን ፕሮፐርቲ ዘን ሲምቦሎጂ ካቴጎሪስ እዚህ ጋር ቫሉ ፊልድ የሚለው ጋር ግሪድ ኮድ ማድረግ አለብን። አድ ኦል ቫሉስ አፕላይ ኦኬ። እዩዋቸው፣ ፈርስት ኦርደር፣ ሰከንድ ኦርደር እና ሰርድ ኦርደር ብሎ ኦርደሩን ለሶስት ከፍሎታል። ከለሩ ብዙ ለእናንተ ቪዚብል ላይሆን ስለሚችል ሳይዙ ልጨምርላችሁ። ኦኬ ፈርስት ኦርደር፣ ሰከንድ ኦርደር ሰማያዊ ሁለት። ኦኬ ሰርድ ኦርደር ሁለት ነጥብ አምስት። እይታውን በደንብ ይታይ ይመስለኛል። ፈርስት ኦርደሮችን እዩዋቸው በቀይ በሰማያዊ ሰከንድ ኦርደር፣ ሰርድ ኦርደር ደግሞ ይሄኛው ከለር። ወይንም ደግሞ እንደዚህ ማድረግ ይቻላል። ስትሪም ኦርደር ላይ ራይት ክሊክ እናድርግና ፕሮፐርቲ ሌቨልስ ሌቨል ፊልድ ግሪድ ኮድ ሳይዝ 14 ቢሆን ቦልድ ይሁን። ዘን ራይት ክሊክ አድርገን ሌቨል እናደርገው። እዩዋቸው፣ ፈርስት ኦርደር ፈርስት አስቀምጦልናል። ሰከንድ ኦርደር በሰማያዊ ይሄኛውን ከለር እዩት። ሰርድ ኦርደር አድርጎታል። እዩ ሰከንድ ኦርደር
ሰከንድ ኦርደር፣ ሰርድ ኦርደር። ስለዚህ ይሄ ዋተርሼድ 3 ኦርደር ነው ያለው፣ ፈርስት ኦርደር፣ ሰከንድ ኦርደር እና ሰርድ ኦርደር። ይህን ካል እንዴት ነው ማፑን ፕሪፔር የምናደርገው የሚለውን ዘን ቪው ገብተን ላይአውት ቪው ማፑን ሳይዝ ጨመር ለማድረግ ፊክስድ ዙም ኢን ኦኬ። ዘን ማፕ ኤሌመንት የሚባሉትን በሙሉ ማስገባት አለብን። ኢንሰርት ኦኬ ሌጀንድ ይሄን 1 2 3 የሚለውን ማስተካከል እንችላለን። ፈርስት ኦርደር 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 ሰርድ ኦርደር ስትሪም ሳይዙ አይታይም። ኦኬ ከዚህ በመቀጠል ኖርዝ አሮው ስኬል ባር ኪሎ ሜትር ዘን ግሪድ ነው የሚቀረን። ቪው ዳታ ፍሬም ፕሮፐርቲ ኒው ግሪድ ኔክስት ሌቨል ኦንሊ ኔክስት ማይነሮቹ ይጥፉ ኔክስት ፊኒሽ ዘን ፕሮፐርቲ ቱ ለበርስ ገብተን ሳይዙን መጨመር አለብን እንዲታይ ቪዚብል እንዲሆን ቦልድ ራይት እና ሌፍት እናድርገው። አፕላይ ኦኬ አፕላይ
ዲጂታል ኤሌቬሽን ሞዴል ዲም በመጠቀም አርክጂአይስ ሶፍትዌር ላይ እንደዚህ አድርገን ስትሪም ኦርደር ማፕን ፕሪፔር ማድረግ እንችላለን ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ።